አንድ በጣም ውድና ዘመናዊ ፌራሪ ሞተር በአሮጌና በተሰባበረ መኪና ውስጥ ቢገጠም ምን ሊፈጠር እንደሚችል አስቡት። ሞተሩ የዓለማችን ፈጣኑ ሊሆን ይችላል፣ ነገር ግን መኪናዋ ከ20 ኪሎ ሜትር በላይ ፍጥነት መጓዝ አትችልም። በህይወታችን ውስጥም ልክ እንደዚህ ሞተር የሆኑ ስንት ጎበዝ፣ የተማሩ እና እጅግ በጣም ብሩህ አእምሮ ያላቸው ሰዎች በአንድ ቦታ ላይ ተቸንክረው ቀርተው ያያሉ። ምናልባትም ያ ሰው እርሶ ሊሆኑ ይችላሉ። ታዲያ ለምንድን ነው ድንቅ ዕውቀትና ብቃት ያላቸው ሰዎች በህይወት፣ በስራ ወይም በገንዘብ እድገት ሳያሳዩ በአንድ ቦታ ላይ የሚቀሩት? መፍትሄውስ ምንድን ነው? እንኳን ወደ ስማርት ቼንጅ ጉዞ በሰላም መጣችሁ። ዛሬ በስማርት ቼንጅ ጉዞ ቻናላችን ስማርት እና የተማሩ ሰዎችን ወደ ኋላ አስረው ያስቀራቸውን 5 ዋና ዋና ምክንያቶች በአስተማሪ ታሪኮችና በምሳሌዎች አስደግፈን እንመለከታለን። እስከ መጨረሻው አብረውን ይቆዩ፣ ምክንያቱም የመጨረሻው ምክንያት ሕይወቱን ሙሉ በሙሉ በእርግጠኝነት ሊቀይረው ይችላል። ልብ በሉ፣ ለአቀራረብ እንዲመቸኝ በወንድ ጾታ ተጠቀምኩ እንጂ ሴቶችንም ይመለከታል። ጎበዝ ሰዎችን በአንድ ቦታ የሚያስሯቸው 5 ዋና ዋና ምክንያቶች። የመጀመሪያውና ዋናው ምክንያት የማሰብ ወጥመድ ወይም አናሊሲስ ፓራላይዝ ይባላል። የተማሩ ሰዎች ነገሮችን የመተንተን አቅማቸው ከፍተኛ ነው። ይህ አቅማቸው ግን አንዳንድ ጊዜ ጠላታቸው ይሆናል። አንድን ስራ ከመጀመራቸው በፊት ሊመጡ የሚችሉትን አደጋዎች፣ ውድቀቶች እንዲሁም ስህተቶች በሙሉ አስልተው ያስቀምጣሉ። ከመጠን በላይ ማሰብ ደግሞ ፍርሃትን ይወልዳል። በአንጻሩ ግን ብዙም ያልተማሩ ወይም ደፋር የሚባሉ ሰዎች ብዙ ሳይጨነቁ ስራውን ይጀምሩታል። መንገዱ ላይ እየተማሩ ይስተካከላሉ። አንድ አስተማሪ እውነታ ታሪክ በአንድ ከተማ ውስጥ አብረው ያደጉ 2 የልጅነት ጓደኛሞች ነበሩ። ብሩክ እና ዮናስ ይባላሉ። ብሩክ በጣም ጎበዝ፣ የተማረና መጽሐፍትን ማገላበጥ የሚወድ ብልጥ የሚባል ወጣት ነበር። ማንኛውንም ነገር ከማድረጉ በፊት ጥቅምና ጉዳቱን በጥልቀት መተንተን ይችላል። በአንጻሩ ዮናስ ብዙም ያልተማረ፣ ሰዎች እንደ ሞኝ ወይም እንደ የዋህ የሚያዩት፣ ነገር ግን ያሰበውን ወዲያውኑ የሚያደርግ ደፋር ወጣት ነበር። በአንድ ቀን በሀገሪቱ ትልቅ የኢኮኖሚ ቀውስ ተፈጠረና ሁለቱም ከነበሩበት ሥራ ተቀነሱ። አሁን የገቢ ምንጭ ሁለቱም መፈለግ ነበረበት። ብሩክ ወይም ብልጡ ጠረጴዛው ላይ ተቀምጦ 20 ገጽ የሚሆን የቢዝነስ አቅም ማዘጋጀት ጀመረ። የዓለምን ገበያ አጠና፣ የዶላርን ምንዛሪ አሰላ፣ ሊመጡ የሚችሉትን 50 አደጋዎችን ዘርዝሮ አስቀመጠ። ነገር ግን አደጋዎቹን ባየ ቁጥር ፍርሃቱ እየጨመረ መጣ። አሁን ማይክሮ ኢኮኖሚው አልተስተካከለም፣ በሚቀጥለው ዓመት ብጀምር ይሻለኛል እያለ ማሰላሰሉን ቀጠለ። ዮናስ ወይም ሞኙ ግን ብዙ አልተነተነም። ሰዎች ብዙ ጊዜ ምግብ ይበላሉ የሚል አንድ አነስተኛ ሐሳብ ብቻ ያዘ። ወዲያውኑ በእጁ ያለችውን ጥቂት ገንዘብ ይዞ መንገድ ዳር ትንሽ ድንኳን በመጣል ድንች መጥበስና መሸጥ ጀመረ። መጀመሪያ ላይ ጥብሱ አልመሰጥ አለው። አንዳንድ ቀናትም ይከስር ነበር። ነገር ግን በየቀኑ እየሰራ ስህተቱን እያስተካከለ ነበር። ከ2 ዓመት በኋላ ዮናስ ያቺን ትንሽ የድንች ጥበሳ ወደ ትልቅ ዘመናዊ ሬስቶራንት ቀይሮ በርካታ ሰራተኞችን እያስተዳደረ ባለ ሀብት ሆነ። ብሩክ ግን አሁንም እዛው ጠረጴዛ ላይ ተቀምጦ በሀገሪቱ ስላለው የዋጋ ግሽበትና ዮናስ የሰራቸውን የቢዝነስ ስህተቶች እየተነተነ ነገሮች ሲስተካከሉ ጥልቅ ስራ ይጀምራለሁ እያለ ኑሮውን ሳይቀይር በአንድ ቦታ ላይ ቀረ። ልብ በሉ፣ ከዚህ ታሪክ የምንማረው ብዙ ዕውቀት ኖሮ በተግባር ካልተረጎምከው ዕውቀትህ የእግር ብረት ይሆናል። ጎበዝ ሰዎች ከመጠን በላይ በማቀድና ፍጹም የሆነ ጊዜ በመጠበቅ እድሎች ያመልጧቸዋል። ሁለተኛው ምክንያት የድህነት ቀጠና ወይም ኮንቨርት ዞን ነው። ብዙ የተማሩ ሰዎች ጥሩ ሥራና መካከለኛ የወራዊ ደሞዝ ያገኛሉ። ይህ መካከለኛ ደሞዝ መሰረታዊ ፍላጎታቸውን ስለሚያሟላላቸው ትልቅ ስጋት ውስጥ መግባት አይፈልጉም። ታዋቂው ደራሲ
ሮበርት ኪዮሳኪ እንዳለው ወራዊ ደሞዝ ለሰው ልጅ ከሚሰጡ ሱስ አስያዥ እጾች አንዱ ነው። የተወሰነ ገንዘብ በየወሩ መምጣቱ አዳዲስ ነገሮችን የመሞከር፣ የመፍጠር እንዲሁም የመጋፈጥ ተነሳሽነትን ያጠፋል። እስኪ የንጉሱ ጭልፊቶች ታሪክን እንይ። አንድ ንጉስ ሁለት በጣም ቆንጆ የሆኑ የጭልፊት ግልገሎችን በስጦታ መልክ ይረከባል። ንጉሱም ጭልፊቶቹን እንዲያሰለጥን ለደኑ ጠባቂ ይሰጠዋል። ከጥቂት ወራት በኋላ አሰልጣኙ ወደ ንጉሱ መጥቶ ንጉስ ሆይ፣ አንደኛው ጭልፊት በጣም አስደናቂ በሆነ ሁኔታ ሰማይ ላይ ይበራል፣ ሁለተኛው ግን ከተቀመጠበት የዛፍ ቅርንጫፍ ላይ ፍንክች ሊል አልቻለም አለው። ንጉሱም በሀገሪቱ ያሉ ጠቢባንና ባለመድኃኒቶችን ሁሉ ጠርቶ ጭልፊቱን እንዲያባሩት ቢያደርግም ማንም ሊያባረው አልቻለም። በመጨረሻም አንድ ቀላል ገበሬ ወደ ቤተ መንግስቱ መጣ። ገበሬው በገባ ማግስት ንጉሱ ሰውየውን ሲመለከት ሁለተኛው ጭልፊት ከሌላኛው በላይ ከፍ ብሎ ሲበር አየ። ንጉሱም ተገርሞ ገበሬውን ጠራውና እንዴት ሊሆን ቻለ? ይህን ተአምር እንዴት አደረግከው? አለው። ገበሬውን ፈገግ ብሎ በጣም ቀላል ነው ንጉሥ ሆይ፣ ያረፈበትንና የተለመደችውን የዛፍ ቅርንጫፍ ቆረጥኳት፣ ከዚያም የማይበርበት ሌላ አማራጭ አጣ አለው። ብዙዎቻችን ጎበዝ ሆነን ሳለ ያረፍንበት የዛፍ ቅርንጫፍ ወይም ያቺ መካከለኛ ደሞዝ ወይም ሥራ ምቾት ስለምትሰጠን ክንፋችንን ዘርግተን ለመብረር አንደፍርም። ክንፍ እንዳለን የምናውቀው ያ ሙጥኝ ያልንበት ቅርንጫፍ ለመልቀቅ ስንደፍር ብቻ ነው። ሶስተኛው ምክንያት የባለሙያ ወጥመድ ወይም ዘ ኤክስፐርት ትራፕ ይባላል። አንድ ሰው በጣም ስማርና ዕውቀት ሲጨምር ሁሉንም አውቃለሁ ወደምለው የአእምሮ ደረጃ ላይ ሊደርስ ይችላል። አዲስ ነገር ለመማርና ከሌሎች ሰዎች ለመስማማት ዝግጁ አይሆንም። ነገር ግን ዓለማችን በየቀኑ እየተቀየረች ነው። በትናንትና ዕውቀት የዛሬን ችግር መፍታት አይቻልም። ራሳቸውን ዝቅ አድርገው የማይማሩ ሰዎች ዕውቀታቸው ጊዜ ያለፈበት ወይም አውትዴትድ ይሆናል። አንድ የተማረና ታዋቂ የዩኒቨርሲቲ ፕሮፌሰር ስለ ሕይወት ፍልስፍና ለመማር ወደ አንድ የዜን ጠቢብ ዘንድ ይሄዳል። ፕሮፌሰሩ ጠቢቡ ዘንድ እንደደረሰ ስለ ራሱ ዲግሪዎች፣ ስላነበባቸው መጽሐፍት እንዲሁም ስላካበተው ዕውቀት በሰፊው ያወራለት ጀመር። ጠቢቡ መምህር የፕሮፌሰሩን ወሬ በዝምታ ያዳምጡት ነበር። ከዛም ሻይ አፍልተው ለፕሮፌሰሩ ማቅረብ ጀመሩ። የፕሮፌሰሩን ሲኒ ከሞሉ በኋላ ሻዩን መቅዳታቸውን አላቆሙም ነበር። ሻዩ ከሲኒው አልፎ ጠረጴዛው ላይ ከዚያም መሬት ላይ መፍሰስ ጀመረ። ፕሮፌሰሩም መቆጣጠር አቅቶት መምህር ሆይ ምን እያደረጉ ነው? ሲኒው እኮ ሞልቷል፣ ከዚህ በላይ አይዝም ብሎ ጮኸ። ጠቢቡ መምህር ቀና ብለው አዩትና በረጋ መንፈስ እንዲህ አሉት፣ ልክ ነህ። ልክ እንደዚህ ሲኒ ሁሉ አንተም በራስህ ዕውቀት፣ አመለካከትና ኩራት ተሞልተሃል። ታዲያ እኔ ያዘጋጀሁትን አዲስ ዕውቀት የት ላይ ልትቀዳው ነው? መጀመሪያ ሲኒህን አውርድና ና አለው። አዳዲስ ዕድሎችንና ስኬቶችን ለማግኘት መጀመሪያ አእምሯችንን ከተሞላ ዕውቀትና ከትዕቢት ነፃ ማድረግ አለብን። የአዋቂነት ትልቁ ጥግ ምንም እንደማታውቅ ማወቅ ነው። ከዚህ ታሪክ የምንማረው አራተኛው ምክንያት የማህበራዊ ግንኙነት ችሎታ ወይም ሶፍት ስኪልስ ማጣት ነው። በትምህርት ቤት ውስጥ አንደኛ መውጣትን፣ ከፍተኛ ማርክ ማምጣትን እንማራለን። ከሰዎች ጋር እንዴት መግባባት እንዳለብን፣ እንዴት የሰዎችን ልብ ማሸነፍ እንደምንችል፣ እንዲሁም እንዴት ኔትወርክ መፍጠር እንደምንችል አንማርም። ስኬት 20% ዕውቀት ሲሆን 80% ግንኙነት ወይም ኔትወርኪንግ ነው። በሥራ ቦታም ሆነ በቢዝነስ ሰዎችን የማሳመንና የመምራት ብቃት የሌላቸው ጎበዝ ሰዎች ሁልጊዜም ከጀርባ ሆነው ለሌሎች ይሰራሉ። እስኪ የአንጥረኛውና ነጋዴውን ታሪክ እንይ። በአንድ መንደር ውስጥ ሁለት ጓደኛሞች ነበሩ። አንደኛው በጣም ጎበዝ ጥበበኛና እጅግ ድንቅ የብረት ዕቃዎች የሚሰራ አንጥረኛ ነበር። ሁለተኛው ደግሞ ስለ ብረት ሥራ ምንም የማያውቅ ነገር ግን ከሰዎች ጋር የመግባባትና የመናገር ጥበብ ያለው ተራ ነጋዴ ነበር። አንጥረኛው ሌሊትና ቀን እየደከመ ድንቅ የተባለ ሰይፎችንና የቤት ዕቃዎችን ይሰራል። ነገር ግን ከሰዎች ጋር ማውራት ስለሚጠላና ሱቁ ውስጥ ብቻውን ስለሚቀመጥ ማንም አያውቀውም ነበር። ነጋዴው ጓደኛው ግን የእሱን ዕቃዎች በርካሽ ዋጋ ይወስድና በንግግር ችሎታው ሰዎችን እያሳመነ
በውድ ዋጋ ይሸጣል። በአጭር ጊዜ ውስጥ ነጋዴው ባለሀብትና ታዋቂ ሆነ። ያ ድንቅ ባለሙያው የሆነው አንጥረኛው ግን እዛው በረከሰው ሱቅ ውስጥ ድሃ ሆኖ ቀረ። ምርጥ ወይም ዕውቀት ሊኖርህ ይችላል። ነገር ግን ያንን ዕውቀት ለሰዎች መሸጥና የማሳየት ችሎታ ወይም ኮሚኒኬሽን ከሌለህ ዕውቀትህ ባሉበት እንድትቀር ያደርጋል። የመጨረሻው ምክንያት የፍጹምነት በሽታ ወይም ፐርፌክሽኒዝም ነው። የተማሩና ጎበዝ ሰዎች ስራቸው 100% ፍጹም ወይም ፐርፌክት እንዲሆን ይፈልጋሉ። አንድ ትንሽ ስህተት ካለበት ስራውን ለህዝብ አያሳዩ ወይም ቢዝነሱን አይጀምሩ። ነገር ግን በዚህ ምድር ላይ ፍጹም የሆነ ነገር የለም። ፌስቡክ መጀመሪያ ሲሰራ በጣም አስቀያሚ ነበር። ማይክሮሶፍት የመጀመሪያ ዊንዶውስ ላይ ብዙ ስህተቶች ነበሩበት። ነገር ግን ጀምረውት መንገዱ ላይ አሻሻሉት። ደን ኢስ ቤተር ዛን ፐርፌክት ይላል አባባሉ። ስራው መከናወኑ ፍጹም ከመሆኑ ይበልጣል። ፍጹም ለማድረግ ስትጠብቅ እድሜህ ያልፋል፣ ጉልበትህ ያልቃል፣ በመጨረሻም እዛው ባለህበት ትቀራለህ። ውድ የስማርት ቼንጅ ጉዞ ቤተሰቦች፣ ታዲያ ከእውቀት እስር ቤት የመውጫ መፍትሄው ምንድን ነው? የተማረና ጎበዝ ሰው መሆን እርግማን ወይም ወንጀል ነው ማለት ነው? በፍጹም አይደለም። እውቀታችሁን ከተግባር ጋር ስታገናኙት እናንተን ማንም ሊያስቆማችሁ አይችልም። ከዚህ ወጥመድ ለመውጣት እነዚህን 5 ዘዴዎች ወይም ህጎች ተግባራዊ አድርጉ። ተግባር 1 የማሰብ ወጥመድን ለመስበር የ70% ህግ ወይም 70% ሩል ተግባራዊ አድርጉ። ጎበዝ ሰዎች 100% መረጃ እና ፍጹም እቅድ እስኪኖራቸው ይጠብቃሉ። የአሜሪካ ጦር ሰራዊትና ትላልቅ ኩባንያዎች ግን የ70% ህግን ይጠቀማሉ። አንድን ስራ ለመጀመር የሚያስፈልግ መረጃና እምነት 70% ላይ ሲደርስ ወዲያውኑ ውሳኔ አሳልፍ፣ ስራውንም ጀምረው። የቀረውን 30% መረጃ የምታገኘው እያደረግከው ስትሄድ ብቻ ነው። ዛሬውኑ ማቀድ አቁም። በአይምሮ የመላለስከውን ቢዝነስ ወይም ስራ በ24 ሰዓት ውስጥ መተግበር የምትችልበትን አንዲት አነስተኛ እርምጃ፣ ለምሳሌ ስልክ መደወል፣ ሎጎ መስራት ወይም መረጃ መጠየቅ አሁኑኑ አድርግ። ተግባር 2 ከድህነት ቀጠና ለመውጣት ቅርንጫፉን በራስህ ቁረጠው። ወራይ ደሞዝህ ወይም ያለህበት ምቾት እንዳትንቀሳቀስ ካሰረህ ያንን ስራ ወዳውኑ እሪ ብለህ ልቀቅ ማለት አይደለም። ነገር ግን በራስህ ላይ የአስገዳጅነት ስሜት ወይም አርጀንሲ መፍጠር አለብህ። የጎንዮሽ ስራ ወይም ሳይድ ሃስትል ጀምር። ከቀኑ 11 ሰዓት በኋላ ያለውን ጊዜ ሙሉ በሙሉ ለአዲሱ ህልምህ ስጥ። በየወሩ ከምታገኘው ደሞዝ ላይ የተወሰነውን በመቁረጥ አዲስ ኢንቨስትመንት ውስጥ ክተት። ገንዘብህ ውጥረት ውስጥ ሲገባ አይምሮ በግድ አዳዲስ የገቢ ምንጮችን ማመንጨት ጀምር። ተግባር 3 ከአዋቂነት ወጥመድ ውስጥ ለመውጣት የነጭ ወረቀት አይምሮ ወይም ቢጊነርስ ማይንድ ተጠቀም። የእውቀት መታወርን ለማከም ኢምፕቲ ዩር ካፕ ወይም ሲኒህን ባዶ አድርግ የምለውን የዜን ፍልስፍናን ተግብር። ወደ ማታውቀው አዲስ መስክ፣ ለምሳሌ አርቲፊሻል ኢንተለጀንስ፣ ዲጂታል ማርኬቲንግ ወይም ዲጂታል ሽያጭ ውስጥ እንደ አዲስ ተማሪ ሆነ ግባ። በየቀኑ ቢያንስ 30 ደቂቃ ስለራስህ ፈጽሞ የማታውቀውን አዲስ ነገር አንብብ ወይም ተማር። እድሜው ወይም የትምህርት ደረጃው ከግማሽ በታች የሆነን ሰው እንደ መምህር አድርገህ ለመስማት ራስህን ዝቅ አድርግ። ተግባር 4 የማህበራዊ ግንኙነትን ለማሳደግ ወይም የእሴት ረጪ ሁን። ቫልዩ ክሬተር ሰዎችን መቅረብና ኔትወርክ መፍጠር ፍርሃት የሚሆንብህ ሰዎች ምን ይሉኛል በሚል የራስ ወዳድነት ፍርሃት ስለምትጠቃ ነው። አቀራረብህን ቀይረው። ሰዎችን ስትቀርብ እኔ ምን አገኘው ብለህ ሳይሆን ይህንን ሰው በምን ልርዳው፣ ምን እሴት ልጨምርለት ብለህ አስብ። በየሳምንቱ በራስህ ወይም በህይወትህ ሊጠቅሙ የሚችሉ 3 አዳዲስ ሰዎችን በሊንክድኢን በስልክ ወይም በአካል አገኝ። ያከማቸውን ዕውቀት በነፃ አካፍላቸው፣ ምክርም ስጣቸው። ሰዎችን ስትጠቅም በራሳቸው ጊዜ ያደጉበትን ማማ ላይ ይዘው ይወጣሉ። ተግባር 5 የፍጹምነት በሽታን ለመፈወስ ውድቀትን ማክበር። ፌይል ፋስት ለርን ፋስተር። ፍጹም የሆነ ነገር ለመስራት አትሞክር። የመጀመሪያው ስራህ እንከን ሊኖረው እንደማይችል ቀድመ ራስህን አምነህ አዘጋጅ። የዓለማችን ስኬታማ ሰዎች መፈክር ቶሎ ውደቅ ቶሎ ተማር የሚል ነው። የዝቅተኛ ውጤት ህግ ሚኒመም ቪያብል ፕሮዳክት ህግን ተጠቀም። ለምሳሌ የዩቲዩብ ቻናል ለመጀመር ምርጥ ካሜራና ስቱዲዮ አትጠብቅ። በእጅ ባለው ስልክ ዛሬውኑ ቀርጸህ ልቀቅ።
የመጀመሪያ ቪዲዮ አስቀያሚ መሆኑን ተቀበለው፣ 10ኛው ግን ድንቅ ይሆንልሃል። ውድ የስማርት ቼንጅ ጉዞ ቤተሰቦች፣ ዕውቀት፣ ዲግሪ እና ተፈጥሯዊ ስጦታ ብቻውን ስኬት አያረጋግጡም። ስኬት የሚመጣው ዕውቀትን ከተግባር ጋር ስናዋሂደው፣ ከድህነት ቀጠናችን ስንወጣ፣ አእምሯችንን ለአዲስ ትምህርት ከፍ አድርገን እና ከሰዎች ጋር ስንገናኝ ብቻ ነው። ዛሬ ራስዎን ይጠይቁ። እኔ በአንድ ቦታ ላይ የቀረሁት በማሰብ ወጥመድ ውስጥ በመሆኔ ነው ወይስ የድህነት ቀጠናዬ አስሮኝ ነው? ያረፉበትን የዛፍ ቅርንጫፍ ለመቁረጥ ዛሬውኑ ይቁረጡ። ምክንያቱም እርስዎ ለመብረር የተፈጠሩ ጭልፊት ነው። ይህ ቪዲዮ ሕይወትህን ለመቀየር መንገድ ከከፈተልህ ላይክ ማድረጉን አትርሳ። ለሌሎች ጎበዝና ለተማሩ ጓደኞች እንዲደርስ ሼር አድርጉ። አዳዲስ ሕይወት ቀያሪ ዕውቀቶች ሁልጊዜ እንዲደርሶ ቻናላችንን ሰብስክራይብ አድርጉ። ስማርት ቼንጅ ጉዞ ለብልህና ፈጣን ለውጥ። ሰላም ሁኑ።